30 ቀናት 720 ሰዓታት ማለት ነው፣ ወይንም 43200 ደቂቃ። ባለህበት የምትቆይ ከሆነ ወይንም ህይወትን የምትለውጥ ከሆነ ለመወሰን ያለህ ጊዜ ይሄ ነው። ብዙ ሰው መቀበል የማይፈልገውን ነገር ልንገራችሁ። 30 ቀናት ሙሉ ምንም ሳያደርጉ ያሳልፋሉ። ከዛም ህይወታቸው ለምን እንዳልተቀየረ ይገረማሉ። 30 ቀናት ሰውነታችሁን፣ አይምሯችሁን እናም የወደፊት ህይወታችሁን ለመለወጥ በቂ ነው። በጣም ጠቃሚ ነገር መስማት ከፈለጋችሁ ከአሁኑ ሰከንድ ጀምሮ አብራችሁኝ ሁኑ። ራሳችሁን ቻሌንጅ አድርጋችሁ እንደማሸነፍ ደስ የሚል ነገር የለም። ስለዚህ ያ ደግሞ ቶፕ 1% የሚሆኑ ሰዎች የሚሰሩትን ነገር መስራት መቻል አለባችሁ። ይሄ ለእናንተ በጣም ቀላል ነው አልላችሁ። ቀላል ቢሆን ኖሮ ሁሉም ሰው ያደርገው ነበር። ዝግጁ ከሆናችሁ እስከ መጨረሻው ድረስ ተከታተሉ። የብዙ ተማሪዎችና እኔም ሃይስኩል እያለሁ የነበረብንን ችግር ልንገራችሁ። ለውጥ በጣም ብዙ ጊዜ የሚወስድ ይመስለናል። ትክክለኛ የሆነ ሞመንት እንጠብቃለን። እስከ ቀጣይ ሴሚስተር መጠበቅ ወይንም እስከ ቀጣይ ዓመት መጠበቅ ወይንም ዝግጁ እስክንሆን መጠበቅ ያለብን ይመስለናል። አንድ ነገር ግን ልንገራችሁ፣ መቼም ቢሆን ዝግጁ እንደሆናችሁ አይሰማችሁ። አሪፍ ሞመንት የሚባል ነገር የለም። አሪፉ ሞመንት አሁን ነው። በ30 ቀናት ወደ ግባችሁ 30 ቀን ትቀርባላችሁ ወይንም 30 ቀን ወደ ኋላ ትቀራላችሁ። ለ30 ቀናት ቢዝነስ የምትሰሩ ከሆነ የ30 ሰዓታት ፕሮግረስ ወይንም እድገት ማለት ነው። በየቀኑ ለ30 ሰዓታት 2 ሰዓት የምታጠኑ ከሆነ ያ ማለት የ60 ሰዓታት ጥናት ማለት ነው። ተማሪዎች ሙሉ ሴሚስተር ከሚያጠኑት ሰዓት በላይ ነው። ለ30 ቀናት ኤክሰርሳይዝ የምታደርጉ ከሆነ ያ ማለት የ15 ሰዓታት ኤክሰርሳይዝ ማለት ነው። ወደ ግባችሁ 30 ቀናት ቀረባችሁ ማለት ነው። 30 ቀናት በቂ አይደለም እንዳትሉ። እኔ የ10ኛ ክፍል ተማሪ ያለው ቢዝነስ ቢውልድ የማድረግ ትልቅ ፍላጎት ነበረኝ። ነገር ግን ከየት እንደምጀምርና እንዴት እንደምጀምር አላውቅም ነበር። ትክክለኛውን ቀን እጠብቅ ነበር። ነገር ግን ቱዱ ሊስት፣ የአንድ ወር እቅድ ምናምን አውጣ ነበር። እቅዶችን ሙሉ ለሙሉ ግን ማሳካት አልቻልኩም ነበር። አንድ ቀን ግን ለአንድ ወር ሙሉ አሪፍ የተለየ ስትራቴጂ አወጣሁ። ሙሉ ሳምንት እንዳቀድኩት ሄደልኝ። ያ ደግሞ ሁሉንም ነገር ቀየረ። ከዛም በዚህ ጊዜ ውስጥ ነበር ዩቲዩብ የጀመርኩት። የፈለግኩትን ቢዝነስ ሙሉ ለሙሉ ባይሆንም ቢውልድ አድርጌያለሁ። አንድ ወር ሙሉ ጨክናችሁ ህይወታችሁን ለመቀየር ከወሰናችሁ ከመጨረሻው ትለወጣላችሁ። አሁን 30 ቀን አለን። ነገር ግን ሲስተም ያስፈልገናል። ይህን ሲስተም በአራት ከፍለን እናየዋለን። እነዚህን አራት ነገሮች በ30 ቀናት ፊክስ ማድረግ ከቻላችሁ ህይወታችሁ ሺፍት ያደርጋል። መጀመሪያ ፊክስ ማድረግ ያለባችሁ ነገር አይምሯችሁ ነው። አስተሳሰባችሁን ካልለወጣችሁ ህይወታችሁን መለወጥ አትችሉም። አንድ ጥቅስ አለ፣ a negative mind will never give you a positive life ይላል። ጥሩ ያልሆነ አይምሮ መቼም ቢሆን ጥሩ ህይወት አይሰጥህም ማለት ነው። ለቀጣይ 30 ቀናት ሁለት ነገሮችን አድርጉ። አንደኛ ለዛ ቀን ያላችሁን ግብ ትጽፋላችሁ። ሁለተኛ 3 የምታመሰግኑበትን ነገር ትጽፋላችሁ። ለምን? አይምሯችን ልክ እንደ እጽዋት ነው። ጥሩ ዘር ካልዘራን አረም ይበቅላል። ቀናችሁን በፍርሃት በጭንቀትና በጥላቻ የምትጀምሩ ከሆነ ያንን ውስጥ ታስቡ ትውላላችሁ። ቀናችሁን በግብና በግራቲቲዩድ ከጀመራችሁ ግን ታድጋላችሁ። ሁለተኛው ፊክስ ማድረግ ያለባችሁ ነገር ሰውነታችሁ ነው። ለእናንተ ስኬት ሰውነታችሁ እንደ ፊውል ነው። ሰውነታችሁ ደካማ ከሆነ አይምሯችሁም ደካማ ይሆናል። ለቀጣይ 30 ቀናት ሰውነታችሁን በደንብ አንቀሳቅሱት። 20 ደቂቃ በቂ ነው። ሶስተኛው ፊክስ ማድረግ ያለባችሁ ነገር ስኪል ነው ወይንም ሙያ። የወደፊት ህይወታችሁ ከምታውቁት በላይ ማድረግ በምትችሉት ነገር ይወሰናል። ለሚቀጥሉት 30 ቀናት ለ1 ሰዓት ወይንም ለ2 ሰዓት ስኪል ቢውልድ አድርጉ። ቢዝነስ ቢውልድ ማድረግ ከፈለጋችሁ እሱን መስራት ማለት ነው። በትምህርት ስኬታማ መሆን ከፈለጋችሁ በትክክል ማጥናት ማለት ነው። ክሬቲቭ ወይንም ፈጣሪ ከሆናችሁ መፍጠርን ማሳደግ ማለት ነው። ሌላኛው ፊክስ ማድረግ ያለባችሁ ነገር አካባቢያችሁ ነው።
ለውድቀት ዲዛይን በተደረገ አካባቢ ላይ ስኬታማ መሆን በጣም ይከብዳል። እያጠናችሁ ሶሻል ሚዲያ የምትጠቀሙ ከሆነ ትወድቃላችሁ። ክፍላችሁ የተዘበራረቀ ከሆነ ፎከስ ማድረጋችሁ፣ ማደግ ከማይፈልጉ ሰዎች ጋር የምትሆኑ ከሆነ አታድጉም። ለሚቀጥሉት 30 ቀናት ክፍላችሁን አጽዱ፣ ረብሻን አስወግዱ። ሶሻል ሚዲያን በቀን ለ30 ደቂቃ ብቻ ተጠቀሙ። ስኬት ብቸኛ አማራጭ ሊሆን የሚችልበትን አካባቢ ይፍጠሩ። ማንም ሰው የማይነግራችሁን በጣም ትልቅ ሚስጥር ልንገራችሁ። ብዙ ስኬታማ ሰዎች የሚጠቀሙት ቁልፍ ነገር ነው። ለእናንተ ስኬት እንደ ጀርባ አጥንት ነው። ይሄ ከሌላችሁ የእናንተ ግብ መች እንደሚሳካ፣ እንዴት እንደሚሳካና እንዴት እየሄደ እንደሆነ አታውቁም። ይሄ ቁልፍ ሚስጥር ሪፍሌክሽን ይባላል። ሁሉም ሰው ኢንጀነራል የሚያውቀው ነገር አለ። ግብ ማስፈር፣ ሲስተም ማውጣት እናም ማድረግ። ብዙ ሰው የማያውቀው ነገር ግን ሪፍሌክሽን ይባላል። የእናንተን የቀን ተቀን ድርጊት ትራክ ለማድረግ፣ እንቅፋቶችን ለማስወገድ እናም በዋነኝነት ከስህተታችን ለመማርና ስኬታችንን ለማስቀጠል ይጠቅመናል። ይህን የምተገብሩበትን ፕሮቶታይፕ አዘጋጅቼላችኋል። ይሄ የእናንተን ዴይሊ ቱዱ ሊስት የምትጽፉበትና ቀኑን አናላይዝ የምታደርጉበት እናም በተጨማሪም በግራፍም ጭምር በደንብ አናላይዝ ማድረግ የምትችሉበት ፕሮቶታይፕ ነው። ይህም ፕሮቶታይፕ ቴሌግራም ቻናል ላይ አስቀምጬላችኋለሁ። ዲስክሪፕሽን ላይ ባስቀመጥኩላችሁ የቴሌግራም ሊንክ ገብታችሁ ዳውንሎድ በማድረግ መጠቀም ትችላላችሁ። እንዴት እንደምትጠቀሙት ትንሽ ገለጻ ላድርግላችሁ። ከላይ ቀን ጻፉና ሙሉ ቀን የምታደርጉትን ነገሮች በግብ መልክ አስፍሩ። ቀኑ ሲያልቅ ያቀዳችሁትን ምን ያህል እንዳሳካችሁ በፐርሰንት አስቀምጡ። ከስር ያላሳካችሁት ግብ ካለ ትጽፋላችሁ። ከዛም አንደርላይን ኮዝን ትጽፋላችሁ። ድጋሚ ያን ስህተት ላለመስራት መፍትሄውንም ትፈልጋላችሁ። በዛ ቀን የሆነ የተማራችሁት ነገር ካለ ከስር ትጽፋላችሁ። ሳምንቱ ሲያልቅ ከመቶ ያመጣችኋቸውን ቫልዩዎች በማስቀመጥ ሳምንቱን እንዴት እንደሄደ በግራፍ መልክ አናላይዝ ማድረግ ትችላላችሁ። ከስር ደግሞ ያላሳካችሁት ግብ ካለ ታሰፍራላችሁ። እስከነ ኮዙና እስከነ ሶሉሽኑ ታስቀምጣላችሁ። እንዲህ በማድረግ ዴይሊ አክሽን እና ሚስቴክን ትራክ በማድረግ መማርና ማደግ ትችላላችሁ። በቂ አይደለህም፣ በጣም ከባድ ነው፣ ነገ መጀመር ትችላለህ የሚሉ ድምጾች የፍርሃት ናቸው። ይህንን ችግር ጸጥ ለማድረግ ሰርቶ ማሳየት ነው። አክሽን ፍርሃትን ያጠፋል። ግባችሁን ሙሉ ለሙሉ ሳታሳኩ ልትቀሩ ትችላላችሁ። ነገር ግን ውድቀት መጨረሻ አይደለም። ውድቀት ለእናንተ እንደ ትምህርት ነው። ብቸኛው ውድቀት ማቆምና ተስፋ መቁረጥ ነው። ይህንን ቻሌንጅ አክሰፕት ካደረጋችሁ ኮሜንት ላይ አሳውቁኝ። ሰብስክራይብ ካላረጋችሁ ደግሞ ሰብስክራይብ አድርጉ። ሰላም ሰንብቱ።